ኦራይት እንዴት ናችሁ? የተወደዳችሁ ማይ ቪወርስ አንድ ቱዴይ የምናየው ነገር ምንድን ነው? ባለፈው በኦንላይን ስራ እንዴት ለዳታ ኢንትሪ እናገኛለን፣ ምንድነው ዳታ ኢንትሪ የሚለውን ሀሳብ አይተናል። አሁንም ኦንላይን ብዙ ኦፖርቹኒቲ አሉ። አለማችን ወደ ዲጂታል ወርልድ እየተቀየረ ነው። እነዚህ ኦፖርቹኒቲዎች ለማግኘት ግን የግድ ስኪል ያስፈልጉናል እና አንዱ ዛሬ ከሚያስፈልጉን ስኪሎች ይህንን የኦንላይን ስራ ከሚፈልጓቸው ስኪሎች አንዱ ዳታ ቫሊዴሽን ነው እና የተሰጠንን ዳታ ቫሊዴት ማድረግ መቻል አለብን። ሰው እንዴት ነው ዳታ ቫሊዴሽን የምንሰራው ነው ማሳያችሁ። አሁን ይህ እንደምትመለከቱት እንደ ኤግዛምፕል ነው። ያው የእኛ ስራ ላይ የምንጠቀምበት ዳታ ነው እና የሰበሰብነው ዳታ ነው፣ ስቱደንትስ ዳታ ነው። የኬርጊቨሮቻችን የልጆቻችን ፓርቲሲፓንትስ ያለ ዳታ ነው እና ይህን ዳታ ተሰጥቶናል። አንድ የኦንላይን ክላይንት ምን ሊላችሁ ይችላል? ከነዚህ ዳታዎች መካከል በአንዱ ለምሳሌ ገነተ ማርያም የሚላለ እዚህ ጋር በገነተ ማርያም ስኩል የሚማሩ ልጆችን ለዩልኝ እና ደግሞ እነዚህ ልጆች ውጤታቸው ከ50 በላይ መሆን መቻል አለባቸው ብሎ ቢሰጣችሁ እንዴት ነው ይሄንን የምትሰሩት ነው። ከዚህ ዳታ አሁን ይሄ በጣም ትንሽ ዳታ ነው እንደምትመለከቱት፣ በእጅም መስራት ይቻላል። ነገር ግን ብዙ ሲሆን 1000-2000 ምናምን ሲሆን በእጅ ከማውጣት ይልቅ በኤክሴል እንዴት ነው በቀላሉ እንደዚህ ዳታዎችን ለይተን ለክላይንቶቻችን የምናስረክበው የሚለው ነው። ዳታ ቫሊዴሽን ማወቅ በጣም ቤዚክ ነው። ሌትስ ጎ ጀስት ዳይቭን ኢን ሂር። ምንድነው የሰውየው ሀሳብ ወይ የክላይንታችን ሀሳብ ምን ሊሆን ይችላል? ቅድም እንዳልኳቸው እንደ ኤግዛምፕል የምንወስደው የምንችል ነገር ገነተ ማርያም ስኩል እንበለውና ገነተ ማርያም ስኩል ስቱደንት 50 እና ከ50 በላይ አቨሬጅ ውጤት ያላቸው ተማሪዎች ነው የሚፈልገው። ይሄ ነው የምንፈልገው። እንዴት ነው ይህን ሴሌክት የምናደርገው? ቀላል መንገድ ላሳያችሁ። ፊልተር ፋንክሽን ይባላል ማለት ነው። ስለዚህ ማንኛውም ነገር ፋንክሽን ለማስገባት ስትፈልጉ ኢዝ ኢኳልስ ቱ ነው የምትጠቀሙት። ፊልተር ፋንክሽን ፊልተር ብለን ስንጽፍ ያው ፊልተር ፋንክሽን ይመጣልናል። ፊልተር ፋንክሽን እንዲህ አይነት ሀሳቦችን ለመስራት የምንጠቀምበት ፋንክሽን ነው። ኤክሴል የምናገኘው ፋንክሽን። ፊልተር ብለን ይህንን ካስገባን በኋላ መጀመሪያ የምናስገባው ጋይድ ያደርገናል። ፎርሙላው ራሱ መጀመሪያ የምናስገባው ሬንጅ ነው። ኬት ስኬት ነው ይህንን ፊልተር የምናደርግበት ሬንጅ ማለት ነው። ስለዚህ ይህንን ዳታ በሙሉ ፊልተር አድርግልኝ ልለው ነው ማለት ነው። አሁን 37 ልጆች ነው ፊልተር የማደርገው፣ ግን ፎር ኤግዛምፕል ስለሆነ እናንተ ለማሳየት ስለሆነ፣ ግን እናንተ ብዙ ሊሰጣችሁ ይችላል ማለት ነው። ይሄንን ሬንጅ ሴሌክት ካደረጉኝ በኋላ ከዛስ በኋላ ምንድነው ቀጥዬ የማደርገው? ከዛ በኋላ ኮንዲሽኑ ያለበት ወይም ደግሞ የክላይንታችን ፍላጎት ያለበትን እንመለከታለን። ከስኩል ኔሞች መካከል ምኑ ላይ ነው ፎከስ አድርጎ ያለን? ገነተ ማርያም ላይ። ገነተ ማርያም ስኩል ኔም ከዚህ ስኩል ኔም ላይ ነው ያለው። ስኩል ኔም ኮለም ነው ያለውና ሎክ ሂር ይህንን ሴሌክት እናደርገዋለን ማለት ነው። ከዛ ይህንን ሴሌክት ካደረግን በኋላ እንደገና ምን እንላለን? ኢዝ ኢኳልስ ቱ ፎርሙላ እንጠቀምና ምንድነው ሀሳባችን? ከዛ የምንፈልገው ነገር ማለት ነው። ከዚህ ኮለመን ከስኩል ኔም ከሚለው ኮለመን ይህንን ኮለመን ምን አድርግልኝ? ገነተ ማርያም የሚለውን ብቻ ምረጥልኝ ለማለት ይህን ነው የምንጠቀመው ማለት ነው። ገነተ ማርያም ገነተ ማርያም ኦኬ ዋይርስ ቻሉ እና
ይሄ አንደኛ ኮንዲሽኑ ነው። ሌላኛው ኮንዲሽን ለማስገባት ደግሞ ስንፈልግ ይህንን በቅንፍ ውስጥ ካስገባ ነው በኋላ ከዛ ኤንድ ሌላም ፎርሙላ ተጨማሪ ለማድረግ ስንፈልግ ይህንን ስታር ነው። ስታር ማለት ኤንድ ማለት ነው። ከዛ ብራኬት እንከፍታለን። ከዛ ቀጥለን አሁን ደግሞ አቨሬጃቸው ከምን በላይ ከ50 በላይ የሆኑ ሰው አቨሬጅ ላይ ያለው የት ኮለመን ነው? ኤም ኮለመን ነው ማለት ሰው። አሁንም ይህንን ኮለመን በሙሉ ሴሌክት አድርግልን እለዋለሁ ማለት ነው። ሰው ሴሌክት ካደረኩኝ በኋላ ወደ ፎርሙላይን ስመለስ ከኤም4 እስከ ኤም14 ብየዋለሁ ማለት ነው። ይሄ ግን ምንድን ነው? አሁን ይህንን አቨሬጅ ምን አድርግልኝ ግሬተር ዛን ምን ሲሆን 50 ሲሆን ብየዋለሁ ማለት ነው። 50 ሲሆን ብየዋለሁ ሰን ጨረስኩኝ። ይህንን ሬንጅ ግሬተር ዛን 50 ከሆነ ነው ፊልተር የምታደርግልኝ ብዬ ጨርሻለሁ። ኢንተር ስለው ያው ሙሉን ሀሳቡን ያመጣልናል። እንደምትመለከቱት 1 2 3 4 5 6 7 8 9 10 11 12 ተማሪዎችን አግኝተዋል። ውጤታቸው ከ50 በላይ የሆነ ገነተ ማርያም ላይ የሚማሩ ትምህርት ቤቶች እነማን ናቸው? ያው ስማቸው እና ደግሞ ግሬድ ሌቨላቸው ኬጂ2 ኬጂ3 ከዛ እንዳለ ያላቸውን ኢንፎርሜሽን ልጆቹ ኢንፎርሜሽን እንዳለ አስገብቶ ገነተ ማርያም ይማራሉ። ውጤታቸው ደግሞ ከዚህ በላይ የሆነ ብሎ ከ50 በላይ ብቻ የሆነ ውጤት ነው እዚህ ጋር እንደምትመለከቱት ያስገባልን ማለት ነው። ኢዚየስት ወይ ነው። በእንደዚህ አይነት መልኩ ዳታ ቫሊድ ማድረግ ትችላላችሁ። ፊልተር ማድረግ ትችላላችሁ። ስለዚህ ይህን ስኪል ተለማመዱት። በሌላ መልኩ በሌላ ቪዲዮ እስከምንገናኝ ድረስ ቴንክ ዩ ሶ ማች ፎር ዋችንግ።